ሰርገኛው ጎሽ ላይ ከመጣን እንደ ፕሮግራም የራስ ቻናል እንደመሆኑ መጠን ሀሳቦችን ከማስተላለፍ ውጪ አንድ ቢበረታታ ያየሁት ነገር አለ። ፈንድሬዚንግ አለው ለልብ ህሙማን የተወሰነ እንትን ምንድነው እርዳታ ይሰጥበታል እና ያ ነገር እና አያለው ለዛም ፎር ፈንድሬዚንግ ይላል ዩቲዩብ ላይ ሲለቀቅና እና ያ ነገር ቢለመድ ጥሩ ይመስለኛል። እዚህ ጋርም አንድ ፕሮግራም እየተሰራ በተጓዳኝ ደግሞ ብዙ ህጻናት ደግሞ የሚድኑበት አጋጣሚ ነውና ለብዙ ሰው ትምህርት ይሆናልና በዛ አጋጣሚ ይሄን ስላደረጋችሁ እኔም ላመሰግናችሁ ፈልጋለሁ። ታንክ ዩ ስላነሳው በጣም ነው ደስ ያለኝ። ገበያኑ ላይ ለልብ ህሙማን ህጻናት ነው ፈንድሬዝ የምናደርገው። ፈንድሬዝ የምናደርግበት መንገድ ደግሞ ለራሳችን ልንጠቀምበት የነበረውን ነገር ዘግተን ነው። አስተውለህ ከሆነ ዩቲዩብ ላይ ስቲከር፣ ሱፐር ቻት ምናምን መሸጥ ይችላል። ግዙኝ ምናምን ብትል ለራስህ ድጎማ ማዋል ይቻላል። እኔ ደግሞ በባህሪዬ እንግዲህ ኦልድ ፋሽንድ ልትለኝ ትችላለህ። በእነዚህ አይነት መንገዶች አይደለም ገንዘብ ማግኘት። እኔ ገንዘብ ላገኝ የምፈልግበት መንገድ አይደለም ይሄ። እሱን ለረጅም ጊዜ ተጠቅሜበት አላውቅም። ሳስበው ከዛ በፊት እዚህ የአንድ ሳንቲም ፕሮጀክት ጀምረን መንግስት ተባባሪ ስላልሆነ ብቻ የቀረብን ነገር አለ። ተመሳሳይ ነገር ለማድረግ ፈልገን የአንድ ሳንቲም ፕሮጀክት ምን ማለት መሰለህ? በቀን 1 ሳንቲም ከእያንዳንዱ ሞባይል ተጠቃሚ ተሰብስቦ በዛን ጊዜ በነበረው የሞባይልና ኢንተርኔት ተጠቃሚ ብዛት 160 ሚሊዮን ብር ይወጣው ነበር። ከኒ ኢማጂን ያ 160 ሚሊዮን ብር በዛ ጊዜ 30 ሚሊዮን ነው የሚያስፈልገው ልብ ህሙማን የዓመት በጀት ሙሉን ከቨር ያደርጋል። ከዛ 130 ሚሊዮን የሚቀረው ኩላሊት ካንሰር በሽተኞች በየመንገዱ የሚለምኑ ምታያቸው እንዳናይ እነሱን ለማገዝ ተብሎ ነበር። ከአቅማችን በላይ ነው ሞከርን ምናምን። ምናልባትም ሰርገኛ ወጎች የሬዲዮኑ ለመዘጋቱ አንዱ ምክንያት የሚመስለን እሱ ነው እኛም ይመስለን። ምክንያቱም በጣም ፑሽ አረግን የሚመለከታቸውን አካላትና ቀላሉ ነገር ዘግተህ መገላገል ነው። መንግስት ሊከለክለን የማይችል እድል ሳስብ ይህን ማንም ሊከለክል አይችልም። ምክንያቱም ዩቲዩብ ያለው አሜሪካን ሀገር ነው። ፈንድሬዝ የሚደረገው ከኢትዮጵያ ውጪ ነው። ስለዚህ ያን አማራጭ ይዘን መጣን። በምናስበው ልክ ባይሆንም እስካሁን እስከ ትናንት ያየሁት ወደ 18,000 ምናምን ዶላር ሰብስበናል። 20,000 ሲሞላ ማስገባት እንጀምራለን። ከአሜሪካን ሀገር ካለ ኤንጂኦ ጋራ 5 ሳንቲም ላይ ነካ ተስማምተን ቀጥታ እነሱ ሂሳብ ይገባል። እነሱ ደግሞ ቀጥታ ለልብ ማዕከሉ ሂሳብ ያስገባሉ ማለት ነው። አገር ውስጥ ባለ የኛ እጅ አይነካውም። አገር ውስጥ ባለ ኤንጂኦ አይቻልም። ለዛ ነው ዩቲዩብ አሜሪካን አገር ላለ ነን ፕሮፊት ነው መርዳት እንድትችል የሚያደርግ የአሜሪካኖች ነዋ ሲስተሙ ራሱ። ስለዚህ ኢትዮጵያ ውስጥ ላለ ኤንጂኦ ማድረግ አይቻልም። እዛ ደርሶ ወደዚህ ይመለሳል ማለት ነው። እዛ እነሱ ጋር ይገባል። እነሱ ቀጥታ እኛን እንከታተለዋለን ስንት ብር እንደገባ። ማጭበርበር አይችሉም። ለፊት ይታያል። ስለምናውቀው ቀጥታ ብሩ ወደ ልብ ማዕከሉ በባንክ አካውንት ነው የሚያስገቡት። ልከንላቸዋል። እኛ ጋር አይደለም የሚልኩት። እና በዛ መንገድ ነው የጀመርነው። ይሄን ሌሎቹም አንደርስታንድ የማደርገው ነገር አለ ማለት ሌሎቹም ያርጉ ለማለት ራሳቸውን የሚደጉሙበትን ገንዘብ ነው አሳልፈው የሚሰጡት። ባያደርጉ እንኳን ቢያንስ ይሄን ሀሳብ የገበያኑን ሀሳብ በየዩቲዩብ ቻናሉ ፕሮሞት ቢያደርጉት። ገበያኑ ላይ ሄዳችሁ ልብ ህሙማን እርዱ። ለምሳሌ አንተ ዩቲዩብ ቻናል አለ አይደል? እስቲ ገበያኑ ላይ ሄዱና የልብ ህሙማንን የኔ ተመልካቾች የኔ ኦዲየንስ የሆናችሁ ሰዎች ገበያኑ ላይ ዩቲዩብ ሄዳችሁ ዶኔት የሚለውን ተጭናችሁ ልብ ህሙማንን አግዙ ብትል አገዝከን ማለት ነው። ያረጋለሁ። ታንክ ዩ። ሌሎችም እንደዚህ ቢያደርጉ ደስ ይላል። በዚህ አጋጣሚ አሁን ሌሎቹ የሚዲያ ስራ ላይ ያሉ ብዙ ጓደኞቻችን ወዳጆቻችን አንዳንድ ጊዜ አጋጣሚውንም የመፍጠር ሁኔታ ስለሆነ እዛ ጋር የምታወሩት ሀሳብ ምንም ሆነ ምንም ሀሳብ ነው። ሀሳብ ያከራክራል ምን ይላል። ግን ይሄ ግን ለወገን ስለሆነ ሁላችንም ከፖለቲካም ከምንም ነፃ የሆነ ነገር ነውና ህፃናት ደግሞ እንደኛ ክላሲፋይድ አይደሉም። የእንትን ፓርቲ የእንትን ምናምን አባል አይደሉም። ኢኖሰንት ናቸው። እነዚህ ህፃናት ከየትኛው ክልል እንደሚመጡ አናቅም። የሚታከሙት የዘር ልዩነት አይሰራም። እዚህ ጋር የንዑስ ብሔር ልዩነት የዘር ልዩነት የለም እኛ ሀገር።
የንዑስ ብሔር ልዩነት አይሰራም። የፖለቲካ አቋም የላቸውም። የእምነት ልዩነት አይሰራም። የትኛው ታሞ እንደሚመጣ አታውቀውም። ንጹህ ናቸው እንደተፈጠሩ ነው። እና ለነዛ ንጹህ ህፃናት መርዳት ሊያለያየን አይገባም ብዬ ነው የማስበው። ያጸድቅ ነው እንጂ አያስኮንንም። በቃ ዛት ታንክ ዩ። በጣም አሪፍ። እንደው አሪፍ የተጫወትነውና ስለ ሙዚቃ አልበምህ ደግሞ እናወራ። ብዙ ሰው አሁን እንግዲህ አንተን የሚያይበት መንገድ አለ ከውጭ ሆኖ የሚያቀኝ ሰው ደግሞ ያቀኛል ቅድም እንዳልከውና ሙዚቃ አልበም ላይ እጄን ሰጥቻለሁ የሚለው ይሄኛው አልበም በ2001 ላይ ነው እትሙ ማለት ነውና መጀመሪያ መጠየቅ የምፈልገው ለምንና እንዴት ሰራ? ምክንያቱም ሙዚቃ ድምጻዊ ነህ ብዬ አላስብም። የሙሉ ጊዜ ድምጻዊ አይደለምና እስቲ ለምንና እንዴት ሰራ የሙዚቃ? ልክ ነህ። የሙሉ ጊዜ ዘፋኝ የመሆን ፍላጎትም የለኝም። ምክንያቱም ቀደም ብለኛል ከአንዱ ወደ አንዱ አይደለም፣ ግን ታለንቱ የለኝም ማለት ግን አይደለም። ልጆች ሆነን የቀበሌ ኪነት ውስጥ ምናምን የነበርኩ ነኝ። ኮምቦልቻ ቴክስታይል ስሰራ ለአንድ አመት የቃሉ የኪነት ቡድን ውስጥ አባል ነበርኩ። ከተወዛዋዥ እስከ ሁሉም ጋር ስሰራ ከተወዛዋዥ እስከ ድምጻዊ ነው የሰራሁት። እና ሁለገብ የሰጡኝ ወረቀት ሁሉ አለ እዛ ከቃሉ ወሎ ባህል አምባ አዳራሽ ራሱ ትርኢት አቅርበን እናውቃለን። ምናልባት ካወካት አልማዝ ኃይለ መስቀል ብሔራዊ ቲያትር ልትነግር ትችላለች። እሷ አሰልጣኛችን ነበረች። አሰፋ ወርቁ ቲያትር ዲፓርትመንት አሰልጣኛችን ነበረ። እነዚህ ሁለት ሰዎች ያውቃሉ እዛ ቃሉ አሰልጣኝ ስለነበሩና ሁለገብ ተብዬ ምስክር ወረቀት ሁሉ ተሰጥቶኛል። የኛን አካባቢ ኪነት ኢቭን ያቋቋምኩት ራሱ እኔ ነበርኩኝ የምንሳተፍበትን ማለት ነው። ከዛ የኪነት ቡድን ውስጥ ኦልሞስት አብዛኞቹ መሳሪያ ተጫዋቾች ያሬድ ገብተው ግራጁዌት አድርገው በአሁኑ ሰዓት ሙዚቀኞች ናቸው በተለያየ ቦታ ከግርማ ተፈራ ጭምር ማለት ነው። ከግርማ ተፈራ ጋር ጭምር ግርማ ተፈራም እዛ ኪነት ውስጥ ነበረበት። ሌሎችም ነፍሱን ይማረው ሞቷል። ደሳለኝ ኃይለ መስቀል አሁን ያልኩ የአልማዝ ወንድም ነው። ጎበዝ ክራር ተጫዋች ነበረ። ግርማ ድምጻዊ ነበረ። አይ ቲንክ ክራርም ይጫወት ነበረ። ከዛ ያሬድ ገብቶ እኮ ተምሮ ወጣል ግርማ። ልክ እንደሱ ኤርሚያስ ሳህሌ ደጋጎ የሚባል ነበረ። ያሬድ ገብቷል። አንድ ባች አንዴ ነው የገቡት እዛ ኪነት ውስጥ የነበሩ። ሰለሞን አበራ የሚባል ነበር። እንደዚህ ብቻ ያው ኪነት ነበርኩ ልልህ ከሜዳ ተነስቼ አይደለም ልልህ ነው። ባክግራውንዱ አለኝ። አልበሙን ስሰራ እንዴት ነው አማራጬን እንደ ማሳየትም ጭምር ነው። ቅድም እንዳልኩ የሆነ መንገድ ላይ መጥቶ የሚቆም አካልም ይሁን ግለሰብ ሲኖር እዛ ጋር ግብግብ ማለት የለብም። ይሄም እንጀራዬ ነው ከፈለክ ለማለት ነው እንጂ እንደው ግን ደግሞ ብዙ ባለሙያዎች ነው የተሳተፉበት። አሁን አቀናባሪዎች ላይ አሁን ዳዊት ጥላሁንን ያለው በጣም ጎበዝ አቀናባሪ ኤልያስ መልካ አለ፣ አማኒ ሊልማ አለ። ግጥምና ዜማ ሙሉ ያንተ ነው። ኦሮምኛ ግጥምና ዜማ የህዝብ ነው ይላል እና አንድ አምባሰል ዜማ አለ። አማርኛዋ የኦሮምኛው የኔ ናት ያንተ ነው። የኦሮምኛ ዜማውን የህዝብ አድርገህ እና ብዙ ባለሙያዎችም ነው ያሉት እና በቃ ሌላ የመልቀቅ ሀሳብ የለም እንደው ነጠላ ዜማ የሚሆን አልበም ከዛ በኋላ እኮ ሰርቻለሁ ነጠላ ዜማዎች። ቅድም አንድ ሁለት ሰርቻለሁ። አንድ ለእናቴ ነው የዘፈንኩት፣ አንድ ደግሞ ወገን የሚል ሰርቻለሁ። ችግሬ ቅድም እንዳልኩ ነው እየዞርኩኝ በየጣቢያው እችን ሙዚቃ ልቀቁልኝ ምናምን እንጀራ አይደለም ምን አሰቃየኝ። ከፈለጉ ይልቀቁ ካለዛ ግድ የለኝም። የአልበሙ ራሱ መስራቱ ብቻ በቂ ነው ለኔ ገባ። የሆነ ጊዜ በቃ የሆነ ሰው ያነሰዋል። አሁን አንተ እንደምጫወተው ማለት ነው። በቃ ዛስት አሁን ያልኔ መዝፈኔን ራሱ ረስቻለሁ። እጄን ሰጥቻለሁ። የአልበሙ ፎቶ ራሱ ሁኔታዎቹ እሱ ራሱ ሆን ተብሎ ነው ለመሰለህ። ሻይ ቡና ላይ ከረባት አድርጌ ሙሉ ልብስ ለብሼ ምናምን ነው የምታየኝ አይደል? አሁን አልበሜም ላይ እንደዛ ከመጣው ሻይ ቡና ነው የሚመስል እንጂ ዘፈን አይመስልም። ስለዚህ እስቲ እሱን የሚያጠፋ ነገር እንስራ ተብሎ የሆነ ካውቦይ መስዬ ምናምን ያንን ኢሜጅ ለማጥፋት ተብሎ የተሰራ ስራ ነው። አሁን ቅርብ ጊዜ እያየሁኝ ነበር እንደ አዲስ እጄን ሰጥቻለሁ የሚለው ሙዚክ ቪዲዮ አለ እንደ አዲስ እና እንዴት ወር የዛሬ ዓመት ነው 2 ዓመት እንትን ላይ ጭኘው የራሳችን ቻናል ላይ እሱ እንደ አዲስ እየሄደ ነው እና እየተቆረጠ ቲክቶክ ላይ ያለው ዩቲዩብ ላይ ያለውና
እንዴ ሶል ይዘፍናል። አሁን እንግዲህ ቀደም እንዳልከው ነው ያንተን የማያቅሳው ከሰርገኛው ጎይ ተሰው የመጣ ሰው ሶል ይዘፍናል እንደዚህና የተለያዩ አስተያየቶች ምን ሰበሰብክ አንተ? እኔ ምንም ስለ እንደዚህ አይነት ነገር የማየት እንትን ብዙም የለኝም ጊዜም የለኝም። አንዳንዴ ግን ሰዎች ይልኩልኛል አያለው ቲክቶክ ላይ ምናምን ይሄ ዘፍኖ ነበር እንዴ ምናምን የማይገባበት ነገር የለም ምናምን የሚል አያለው ማለት አንዳንድ ሰው እንደዚህ የሚል አለ። ሶ ዋት ሲጀመር እኔ አም ኢንጆይንግ ላይፍ እኮ ምናልባት ቲኔጅ ላይ ቢሆን የምታቀኝ እኮ ቲኔጅ ላይ ደግሞ በቴሌቪዥን በሬዲዮ በገጣምነቴ ነው የምታወቀው። ግጥሞች ሳቀርብ መነባንብ ሳቀርብ ረጃጅም መነባንቦች የፊልም የለበሱ ግጥሞች ምናምን ሁሉ አቀርብ ነበር እና ሰው ያን የሚያውቀው ሰለሞን ሹምዬን ግጥም ሲያቀርብ ኦር ወጎችን ምናምን ሲያቀርብ አጫጭር ልቦለድ ሲያነብ ፎር ዩር ሰርፕራይዝ በቀደም እንደውም አንድ ወዳጄ እኔ አልሰማሁትም ይነግረኝ ነበር እንዴ ከመጽሐፍት ዓለም ትተርክ ነበር እንዴ አለኝ። እኔ ራሴ ረስቻለሁ ቆይቼ ነው ትንሽ ሆኜ ነው እሺ የመጀመሪያ ነኝ አማተር ተራኪ ተርኪያለሁ በአማተርነት ነው ከመጽሐፍት ዓለም ላይ ትልቅ ክብር ነው። በዛ ሰዓት ደጀኔ ጥላሁን ጠይቀኝ ይነግራል እሱ ነው አንዱ እድሉን የሰጠኝና በጣም ነው ማከብረው ደጀኔ። እንደገና ኃይሉ ልመንህ የሚባሉ ሰው ነበሩ። ከዛ እነዚህ ትልልቅ አርቲስት ነን የሚሉት ነው ሚኒስትር ጋር ድረስ ከሰው ያስከለከሉኝ እኛንን ማንበብ ያለብን ብለው ወራስ ግን ትረካዬ ጥሩ ነበር። ሰውየውም በቀደም ፊድባክ ሲሰጠኝ የሚገርም ነበር እኮ ትረካህ ነው ያለኝ። ልክ ነው። አንዱን ድርሰት አስታውሳለሁ 5 የተለያየ ድምጽ አውጥቼ ነው የተረኩት 5 ካራክተሮች ማለት ነው ገጸ ባህሪያቶችን። ይሄ እንግዲህ ፕሮፌሽናል ለሚሉት ሰዎች ታሳምማቸዋለህ። ዝም ብለህ you are nobody እኮ ከየትም መተህ እንደዛ አይነት ተራኪ መሆን የለብህም። በጣም ጥሩ። ከሙዚቃ ጋር ተያይዞ አሁንስ እንዴት የማንጎራጎሩ ነገር አለ ወይ ቤት ውስጥም እንደዚህ እሱ እኮ ላይፌ ነው ምንም በቃ ሁሌም ነው ማለት ሙዚቃ እና ግጥም ባይኖሩ መኖር አልችልም። መግጠም ባልችል እና ሙዚቃ ባላንጎራጉር ላይፌ በቃ ሚዘረብል የሚሆን ይመስለኛል። ሙዚቃ እንትን ይሰጣል፣ መንፈስህን ያድሰዋል። ስትሰማ እንኳን ትታደሳለህ አይደል? እንኳን ራስ ስታንጎራጉር። ቤቴ ውስጥ ድምጼን ከፍ አድርጌ ሁሉ ነው የምዘፍነው ለራሴ። የራሴ ዘፈኖች ብዙ አሉኝ አሁንም ያልተዘፈኑ። ከፈለክ ያመጽ ዘፈን ሁሉ አለኝ። ያመጽ የምሬን ነው የምነግርህ። ልታሳምጽ ለምንድን ነው የማልዘፍናቸው? ሶሳይቲ ያለው ችግር ይበቃዋል ብዬ ነው የማስበው። በተቻለ መጠን ተስፋ የሚሰጡ አስተሳሰቡን ወደ በጎ የሚቀይሩ ነገሮች መስጠት አለብኝ ብዬ ስለማስብ እንጂ የብሶት ክራር ብዙ አመት ነው ካቆምኩ ክራር እችል ነበር። ያቆምኩበት ዋና ምክንያት አምጽ ስለሚለኝ ክራር መጫወት ከጀመርኩኝ መጨረሻ ላይ የብሶት ግጥም አለኝ የራሴ ግጥም ዜማ። እሱን ማለት ጀምርና ሌላ ዓለም ውስጥ ነው የምገባው። ሶ አስተሳሰቤን ኔጌቲቭ ሊያደርገኝ ነው ማለት ነው ብዬ አይኩዌት አቆምኩት። የምሬን ነው የምነግርህ። ኦልሞስት 20-25 ዓመት ካቆምኩት እና በተቻለ መጠን ለሰው ተስፋ የሆነ አስተሳሰብህን የሚቀይር የሚያንጽ የሚያነቃቃ ነው መሆን ያለበት የምሰጠው ነገር ብዬ ስለምጠነቀቅ እንጂ ከፈለኩኝ ያመጽም አለኝ ስለፈልግ አሁን መቼም አሁን ይሄን እንደዚህ እያወራን በእርግጠኝነት የኔ ተመልካቾች እስቲ አንጎራጉርልን ይሆን እያለ በደንብ ነው የሚጠብቀው። ወይ አንጎራጉርልን ወይ ቁርጥ ነገራቸው I don't know ምንድነው ማንጎራጉርልህ? ደስ ያለን አግኝቼ ነው ደስ ያለን። ከዛ ላይ ሊሆን ይችላል ክራር ስትይዝ ካለ ሊሆን ይችላል። አንተ ደስ ካለ ወይ የክራሩን አልለውም አሱ ወራም ነገርኩህ እኮ አንተ ሁሉም ያስብስ ነውና I don't know ካለማዩ ሸቴም በጣም ካፌ የማይጠፉ አሉ። ማህሙድ በፍቅር ነው ሁሉንም ዘፈናቸው እና ዝም ብሎ የማህሙድን ከዚህ በፊት ሰው ስለሚያውቅ I don't know ያለማዩ ሸቴ ማሪኝ ብዬሻለሁ ምናልባት እሺ ማሪኝ ብዬሻለሁ ሞት ብዬሻለሁ ማሪኝ ብዬሻለሁ እሞትብሻለሁ ፀጉርሽን ኮስኩሼው ባልማዝ ማበጠሪያ
ይሁንልሽ ላንቺ የስምሽ መጠሪያ በስም መጠራት ላንቺ አንስሻልና ጠፋኝ ግጥም ማሪኝ ብይሻለሁ እሞትብሻለሁ በስም መጠራት ላንቺ አንስሻልና በቂ ነው። እንትኑን አውቄ ነው ሬንጁን ቀያይሬ መዘፍንልህ ዝቅና ከፍ አድርገህ በዚህም እችላለሁ። ጉረኛው ኩባረ በጣም አሪፍ ነው። ብዙ ሰው እርግጠኝነት አሁን በቃ አሁን ይሄንን ሳይ አሁን የሰዎች ሌላ ገጽታ ዳይ ተገፎ ይሁንልሽ ጫማ ስጋዬም ይደገም ላንቺ ከተስማማ አጥንቴን ይብረደው እራቆቴን ልሂድ ካንቺ የበለጠ አላገኝም ዘመድ ማሪኝ ብዬሻለሁ እሞትብሻለሁ ማሪኝ ብዬሻለሁ እሞትብሻለሁ። አይበቃም? ይሄ ድምጽ ሶላውን በሙዚቃ ትምህርት ቤት ያለፈ ነው ወይስ? ሙዚቃ አልተማርኩም። አይገርምም? አላቅም ሙዚቃ እግዚአብሔር በፈጠረው ነው ዝም ብዬ የምለው። አንድ ጊዜ ግን ልማር ፈልጌ ቶማስ የሚባል ልጅ ነበረ ስቴዲየም ጋር ሃንቶም የሙዚቃ ትምህርት ቤት ይላልና ቢሮዬም ብሔራዊ አካባቢ ስለነበረ ሄድኩኝ ልማር እና ቮካል መማር ነው የፈለኩት። ቮካል ትምህርት አለ ምናምን ስለሚባል ከዛ ነገርኩትና ኪቦርድ ይዞ መጣና የሂሩት በቀለን ዘፈን ሰጠኝና እሱን በለው እስቲ ያለኝ። ከዛ ሲይዝልኝ ዝቅ አለብኝ። አይ ሜጀሩ ወርዷል ምናምን አልኩት። አትሊስት ሜጀር ማይነር ምናምን ኪነት ከነበርክ ታውቃለህ፣ ከድምጽ ጋር ሌድ ሲል ታውቃለህ። አንተ በምትፈልገው አቅም እንዳልሆነ ማወቅ ትችላለህ። ከዛ ግን ለከቻልከው በለው አለኝ። አናደደኝ። ከቻልክ ምናምን የሚለኝ ሰው አልወድም። የምችለውና የማልችለውን አውቃለሁ ብዬ ስለማስብ ከዛ አልኩለት በወረደ በወፍራም ድምጽ። ከዛ አንድ ኦክታቭ ከፍ አደረገና እስቲ ሞክራት አለኝ። አልኩለት 6 ኦክታቭ ወጣን እየቀየረ። ከዛ 6ኛው ላይ ሳያውቀው የሚገርም ነው ማለት ጀመረ። በቃ የሚገርም ነው እያስባልኩት 12 ኦክታቭ ወጣው። አላመነም። ከዛ ቁጭ አለና እኔ አንተን ሙዚቃ አላስተምርህም አለኝ። በጣም የሚገርም ድምጽ ነው ያለህ ምናምን። ኧረ እባክህ እላለሁ፣ ኮንፊደንሴን እንድጨምር ነው። ኧረ እባክህ እንደዚህ ጥሩ ድምጽ አለኝ እላለሁ። እና የሚጠራልኝን ዘፋኞች እኔ አሁን እዚህ አልጠራልም ጉረኛ መሆን ስለማልፈልግ። እና እሱ በቃ እንትና እያለ ዝም ብለህ ዘፈን ተለማመድ፣ የእንትናን ዝም ብለህ ድምጽህ የእነንትና ኔቸር ነው ያለው። ኧረ እባክህ እኔ እኮ አላማው ምን መሰለህ ኮንፊደንሴን እንዲጨምርልኝ ነው። እና ሞር እንትን አደረገኝ። ከዛ በቃ ደረቴን ነፍቼ ኤልያስ መልካ ጋር ዳዊት ጋር ምናምን አልበም መሄድ ጀመርኩ ማለት። በጣም ደስ የሚለው ግን ለድምፁ ለንጉሮ እንግዲህ ያንተ ነገር ቅድም እንዳልኩ ብዙ ነው። ፊልም ደግሞ ነበረ የተሳሳተ ጥሪ የሚል አንድ ሙሉ ፊቸር ፊልም አይቻለሁ። እዛ ላይ ካልተሳሳትኩኝ በድርሰት በዳይሬክቲንግ ፒኤሙ አንተ ነበርክ መሰለኝ፣ ፕሮዳክሽን ማናጀሩ። ካስቲንግንም ይዘህ ያን ፊልም ሰርተሃል። ከሱ ጋር እያይዘህ ደግሞ በሻይ ቡና መሀልም የመዝናኛ ፕሮግራሞች ሰራ ነበር። የበዓላትም በገበያኑ አንተ በለው በገበያኑ ስራ ነበርና የመዝናኛው አካባቢው ነበርክና ስለሱ ውስጥ ያጠራክ። ያ ሻይ ቡና ላይ አመታዊ የዘመን መለወጫ በዓል እየጠበቅኩ የመዝናኛ ፕሮግራሞች ሰራ ነበር። ኖርማሊ እኔ ራሴ መዝናናት ስለምወድ የመዝናኛ ነገሮችም እወዳለሁ።
በማመጣጠን አምናለሁ። ማለት ሁሌ ሲሪየስ ሆነ አትኖርም። ዘና የሚያደርጉ ነገሮች ላይም ማተኮር አለብህ። አለዛ ላይፍ ቦሪንግ ነው የሚሆነው። ሁለተኛ ከታለንትም አንጻር ፈጣሪ በሁለቱም ሰጥቶኛል ብዬ አስባለሁ። ስለዚህ ስፈልግ ይሄኛውን እመዛለሁ፣ ስፈልግ ይሄኛውን እያደረኩ በደንብ መጫወት እችላለሁ ብዬ አስባለሁና ወደ ፊልም ስገባ ፊልም እሱ ብቻ አይደለም ያለኝ ስክሪፕት ሌላም አለኝ። እኔ አንድ እንደ ምሳሌ ፕሮዲውስ ያደረኩት ግን እሱ ነውና አሁን የጠራሃቸው ብቻ አይደለም የነበረኝ ሮል ወደ 10 ምናምን ሚና ነው የነበረኝ እዛ ፊልም ላይ። ግን 10 ምናምኑንም ሰለሞን ሹምዬ ካልኩት የብዙ ሰው ትኩሳት ይነሳል። ስለዚህ ምን አገባኝ በቃ ኢንጆይ የሚያደርጉት ሌላ ሰው መስራቱን ከሆነ ሌላ ሰው ስም እያደረኩ ቀያይሬ ነው ፕሮዲውስ ያደረኩት እና አይ ካን ሴይ በእኛ ሀገር የፊልም ስታንዳርድ ጥሩ ሰርተናል ብዬ አስባለሁ መስራቱ ከነበረው ነገር አንፃር። ሌላው ያንተ በመጽሐፍ ድርሰት ላይ እዚህ ጋር መጀመሪያ በስነ ግጥም ሚስጥር ይህ መጽሐፍ 1988 ነው እትሙ ህዳር 1988 ያህል ሰለሞን ሹምዬ መኮንን። እኔ እዚህን ጊዜ ሰው የሁለት ዓመት ልጅ ነበርኩ። ሪሊ ዋው! ካሁን በኋላ ማሙሽ ያልኩ ነው ማውራ ይጣራካል እንግዲህ ያመጣል እንደት ካል እና የዚህን ጊዜ ግጥም ነበርና በተለያየ አጋጣሚ የተለያየ ነገር ላይ የነበርከውና ልክ ግን መጀመሪያ ስትገባ መግቢያው ላይ እንደው የመጀመሪያ ገጽ ላይ እንበለው ሁለተኛ ገጽ ላይ ለእናትህ ያልከው ግጥም ነበርና ከቻልክ ባንተ ድምጽ ቢባል አሁንም ስለው እንትን እንዳለውና ገና ሲጀምር ቀደም እንዳልኩ ከፈጣሪ ቀጥሎ በእናቶቻችን ነው ዓለም የተዋወቅ ነውና ያንን ማሰብ ይመስለኛል እዚህ ጋር ያረከውና እስቲ ባይ ዘ ወይ የዚህ ግጥም ሐሳብ ሙዚቃዬም ውስጥ አለ። ከዚህች ምድር ሳልደመር ከሰው ሰው ሆኜ ሳልቆጠር በበቀልኩበት ማህፀንሽ ሕያው ባረገኝ እስትንፋስሽ ከዓለም በፊት ዓለሜ ነሽ የኔ ተወዳጅ ገበያ ነሽ። ለእናትናትሽ መታሰቢያ ብዕር ልሳኔን መጀመሪያ ላንቺ ያለውን ልጅነቴ እነሆ በፍቅር አክብሮቴ የመጀመሪያ በረከቴ መታሰቢያነቱ ለን በዚህ ጊዜ በህይወት ነበረች እናቴና በጣም ደስተኛ ነበረች እና ይሄን ግጥም አይቻለው። ከዛ ተያይዞ 5 ገመና በስነ ተዋልዶና ቤተሰብ ምጣኔ ላይ ተያዘ ይመስለኛል እሱም አለ። ከእንደገና 5 ገጾች ደግሞ እዛም ጋር ባይ ዘ ወይ መታሰቢያው በግጥም ነው የጻፍኩላት ለእናት ሄደች የማርያም ወዳጅ የሚል ግጥም እሱ በሱ ግጥም ብዙ ሰው አልቅሷል። በጣም ብዙ ሰው አውቃለሁ እንትን ላይ ማለት ነው መታሰቢያነቱ ብዬ ገመና ላይ ከእንደገና 5 ገጾችም ደግሞ አለ የሥራ ፈጣሪዎችን ከኛ ሀገርም ከውጮችም አድርገው 25 ጻፍካቸው አንትረፕረነርስ የኛ ሀገሮችን በዛ አድርጋ የተወሰነ ደግሞ ለምሳሌ 16 ከኛ ሀገር ከዛ መጀመሪያ 40 ሰው ነበር ሾርት ሊስት ያስኩት ሳጣራ አይመጡንም። እንግዲህ ከ40 ሰው ደረቴን ነፍቼ ልናገርላቸው የቻልኩት 16 ሰዎች ብቻ ናቸው። ሌሎቹ በሙሉ ታውቃቸው። ስለዚህ 16 ስለሚያንስ ለምን ከውጪም አልጨምርም ብዬ 9 ሰዎችን አካተትኩበት። እንግዲህ አሁን ደግሞ ሰለሞንን እንደ ደራሲ ነው ያየነው ማለት ነው። እንግዲህ አሁን እንዳልከው አንድ ቦታ ላይ ብቻ አልቆምኩም፣ የተለያዩ ገጾችን እያየ በህይወት የመጣበት እንግዲህ ያተረፍከውንም ያጣሁንም እንደ ሰው አንተ ራስም የምትገመገመው እንደው በስተመጨረሻ ግን የትም ሳልሄድ ሶልን ለጨዋታ ስለጋበዝኩትኝ አንዳንድ የጨዋታ ጥያቄዎች አዘጋጅቼልሃለሁ። አጭር ጥያቄ ነው፣ አጭር መልስ ነው። አንተም እንደዚህ አይነት የባል ፕሮግራሞች ላይ ስትሰራ አይቼ ነበርና መነሻም የሆነኝ ከዛ ነውና አንደኛ የመጀመሪያ ጥያቄ ሶል ምን ያዝናናዋል? ሲኒማ፣ ፊልም። እሺ አብረው ሻይ ቡና ልትለው የምትፈልገው አንድ የሀገራችን ሰው ያላገኘው ግን የምትፈልገው? አስቤ አላውቅም። እሺ ሁሉም ሰው ነው ከሁሉም ሰው ጋር ግድ የለኝም ሻይ ቡና ለማለት የምትፈልገው ሰው ምናልባት ገሌ ብዬ እሺ ከአድናቂ ያገኘው የተለየ ስጦታ ተምሎን ነው ማለት ነው። ለዚህ ነው እሺ ከአድናቂ ያገኘው የተለየ ስጦታ ወይም ከአድናቂ ጋር ያጋጠመ ገጠመኝ? አድናቂ ሳይሆን ስጦታ ስላልክ ነው። ከሁሉም ከፍ አድርጌ የማስበውን ነው ላነሳ የምፈልገው። እሺ አሁንም ነፍሳቸውን ይማር ከበደ ደስታ ይባላሉ። በፊት የመምህራን ማህበር
አመራሮች ውስጥ ሆነው በኢህአዴግ ጊዜ ታስረው እስር ቤት ውስጥ ነው የሞቱት። ብዙ ሰው ታሪካቸውን ሊያውቅ ይችላል፣ በዜናም በምናምን ይታዩ ስለነበር። እሳቸው 7ኛ ክፍል ወደ 8 አልፈን 8ኛ ክፍል ስንጀምር ሚያዝያ 23 ወይም ሚሽን ትምህርት ቤት ሰለም ሹምዬ ማን ነው አሉ ሰልፍ ላይ። ደንግጬ ጧት ያው ልንገባ ስንል ጥፋት ያጠፉ ልጆች ምናምን መቀጣጫ ወጥተው እንትን ለተማሪ ፊት ወይ መገረፍ ወይ ምናምን ስላለ ደንግጫለሁ። በጣም ትንሽ ልጅ ነኝ። ከዛ ያው ሰፈር አስቸር እኔ ነኝ አልኩኝ ማለት ነው። ጓደኞቼ ምናምን እሱ ነው ተባለ። ሄድኩኝ። ከዛ ና አሉና ብድግ አድርገው አቀፉኝና ይሄ ለትምህርት ቤታችን ስም ያስጠራ ለተማሪዎች አራያ መሆን የሚችል ምናምን ብሎ በቃ ረጅም ዲስኩርስ ለኔ ምንድነው መሰለህ ክረምት ላይ የልጆች ክፍለ ጊዜ ላይ ስሳተፍ ከሚያዝያ 23 ትምህርት ቤት ብዬ ስሳተፍ ሰምተውኝ ነው። ጋሽ ሰለሞን ገብረስላሴ ነበር ስቱዲዮ እየሄድኩ ማለት ነው። ከዛ በቃ እሱን አሞግሰውኝ ምናምን ድፍን ቢክ ስክሪፕቶ ከኪሳቸው አወጡና ሽልማት ትልቁ ስጦታ ለኔ በቃ ከዛ በኋላ በጣም ብዙ እኮ ሽልማት ተሸልሜያለሁ። ለኔ በቃ ትልቁ ሽልማት እስከዛሬ ጭንቅላቴ ውስጥ ያለች ያቺ ቢክ ስክሪፕቶ ናት። ሻይ ቡና የባህል መድረክ ላይ እኮ ነው ካልሳሳኩኝ። ለዛውም አንድ ጓደኛዬ ነው ይሄን ሰሞን ያስታወሰኝ። አንተ ቃለ መጠይቅ እንደማድረግ ስነግረው የአንገት ወርቅ ነው እንደዚህ ነገር ዘፍነ የሸለመ ሰው አለ? የበዓል ሳይሆን 1ኛ ዓመት የሻይ ቡና ሲከበር ሸራተን የማህሙድን ዘፈን ስዘፍን እውነት ነው ተሸልማል አለ እኮ እንትኑ ክሊፑ አለ የገበያኑ ቻናል ላይ ኢንተርቴይንመንት የሚለው ፕሌሊስት ውስጥ አለ። እሺ እንደገና የሚለው ዘፈን ማለት ነው። እንደገናና የሻረጊቱን እንደባልቄ ስዘፈን አንድ ላይ። እሺ የምታደንቀው ወይም የምትወደው የሀገራችን ድምጻዊ አንድ? የማደንቃቸው ብዙ ናቸው። የምወደው ማህሙድ ነው፣ ምንም ጥያቄ የለውም። ማንም ሰው ያውቃል በማህሙድ እያስ። እሺ ሀገራችን በአሁኑ ሰዓት እየመሩ ካሉ ሰዎች በአመራር ብቃቱ የሚመቸ የምትለው አንድ ሰው? በአሁኑ ሰዓት ነው የምትለኝ? በአመራር ብቃቱ የት አይቻቸው? እንደ ተመልካች እንደኔ እንዳንተ ከሩቅ ሆነን አይተን ብቃቱ ልንል አንችልም። ባለ አታይ። ምክንያቱም አንተ የራስም እይታዎች የራስም ትንታኔዎች። አንደኛ አመራር ከምን አንጻርም ራሱ እኮ አሁን ልታፈላስፈኝ ነው። አሁን ለምሳሌ እንደ መሪ ለምሳሌ አሁን በታሪካችን ምናምን ብትል ላወራ እችላለሁ፣ ወደሱም አመጣለሁ። ስለዚህ መሻይቻቸው በዚህ ሰዓት ግን አማራጭም የለህም እኮ አንድ መሪ ነው ያለህ አይደል እንዴ? ስለዚህ ከነዚህ መሀል ምረጥ ልትል አትችልም። አይ ብዙ ዘርፎች አሉ፣ ደረጃም በምንም ተከፋፍለው ስላሉ እዚህ ኤሪያ ላይ ነገር ጥሩ ይሰራ ይመስለኛል። ተው ፖለቲካ ልታደርግብኝ ነው ጥያቄ እሺ እድሉ ቢፈጠር ወደ ፖለቲካ የመቀላቀል ወይም ሀገርን የመምራት ድርሻ መውሰድ ፍላጎት አለ ወይ? እኔ እንደዚህ አስብ። አሁንም ፖለቲካ ልታደርገው ነው? አየህ ይለፍሽ ልታስኮርፍብኝ ወይ ልታስነሳብኝ ካልሆነ እንደ አይነት አጋጣሚ አሁን ብልህ እኮ ሰው ሊጠብቅ ነው ነገ ምን እንደሚያጋጥመኝ አይደለም ብልህ ደግሞ ምናልባት ሁኔታዎች ገፋፍተውኝ እዛ ቦታ ብገኝ የዛን ጊዜ እንደዚህ ብለህ ነበር ደግሞ ልትለኝ ማለት ነው። ስለዚህ ሁለቱም ይለፈኝ። እሺ አሁን ቀደም ወዳልከው ጥያቄ መጣ። ኢትዮጵያን ከመሩ መሪዎች በቁጥር 1 ደረጃ የምታስቀምጠው እስካሁን በታሪካችን? አፄ ቴዎድሮስ ነው። ከልጅነቴም ጀምሮ ምናልባት ሚስጥርም ላይ እኮ ግጥም ጽፌለታለሁና ለምንድነው አፄ ቴዎድሮስ የተለየ ማድረገው? በብልሃት ምኒልክን አደንቃለሁ፣ ምንም ጥያቄ የለውም። በህልመኛነት ቪዥነሪ በመሆን አፄ ቴዎድሮስ በጣም ትልቅ መሪ ነው። ምናልባትም ምኒልክ ከቴዎድሮስ ድክመቶችና ስህተቶች ተምረው ስለመጡ ነው የተሳካላቸው። ቴዎድሮስ ቀጥተኛ ነው፣ ፋይተር ነው እና ይሄ ኮምፕሮማይዝ አያደርግም፣ አይሞዳሞድም። ዩሲ ዳይሬክት ነው የሚያደርጋቸው ነገሮች። ምኒልክ አይ ቲንክ ከቴዎድሮስ ተምረዋል ብዬ ነው የማስበው። ምክንያቱም ቴዎድሮስ በዲፕሎማሲም የምኒልክ ያህል ብልህ ቢሆን ኖሮ ራሱን እስከ መሰዋት አይደርስም ነበር ብዬ ነው የማስበው። በአስተዳደርም ብልሃት ቢኖረው ኖሮ
የነበረው ሁኔታ እንደዛ አግሬሲቭ እንዲሆን የሚያደርግ ሁኔታ ነበረ። ምንም ጥያቄ የለውም። ቴዎድሮስን ከዘመነ መሳፍንት ቀጥሎ የመጣም ስለነበረ ትንሽ ጠንከር ባይል ኖሮም መሪ ላይሆን ይችል ይሆናል። ግን ለምኒልክ ዊዝደም ራሱ የሱ ድክመቶች አስተዋጽኦ አድርገዋል ብዬ ስለማስብ ቴዎድሮስ ባለራዕይና ከፍ አድርጌ የማየው መሪ ነው። የህይወት ዘመን ጀግና የምትለው ሰው አለ? እናቴ ሌላ ለምን ወሰደ? ቅድም ነገርኩ እኮ ሐውልት ብትሰራላት አይበቃኝም? ኢትዮጵያ የሚለውን አገር ራሱ ብትሰጣት ይበቃታል ብዬ አላስብም። እሺ እንደ ዜጋ ሰለሞን፣ እንደ ዜጋ ለሀገሬ ምን እያበረከትኩ ነው ትላለህ? የመጨረሻ አሁን ምንም እየሰራው አይደለም ብልም ዝም ብሎ መመጻደቅ ግብዝነት ነው የሚሆነው። እሱማ እዚህ ጋር የተገናኘው ነው ስራ ስላለ ብዙ ሰርቻለሁ ብልም ልክ አይደለም። ምክንያቱም አእምሮዬ ውስጥ ያለው ላረግ የምፈልገውን ነገር ገና አልነካሁትም። ምናልባት ሰዎች የሆነ ነገርህን አይተው ለሀገር እያገለገልክ ምናምን ሊመስላቸው ይችላል። እኔ ከዛ አንጻር አይደለም የማስበው። እኔ ለኢትዮጵያ ላረግ ከምፈልገው ሆና ላያት ከምመኘው አንጻር ኢምንት ነው ያረኩት ኮንትሪቢዩሽን ብዬ ነው የማስበው። ጠቅላላ ደግሞ ምንም አልሰራሁም ብዬም መመጻደቅ አልፈልግም። እንደ ግብዝነት ነው ማየው። እንደዛ ብልም በጣም አሪፍ የምችለውን እየሞከርኩ ነው። በእኔ በኩል ጨርሻለሁ። ያሻን መናገር የምትፈልገውን ነገር አሁን በዚህ ሰዓት ሌላ ምንም ልል አልችልም። ኢትዮጵያውያን ወገኖቼ ንዑስ ብሔራችሁ ከማንም ይሁን እምነታችሁ በምንም ይሁን የፖለቲካ አስተሳሰባችሁ ምንም ይሁን ሁላችን በጋራ የምንፈልገው ነገር አለ፣ ሰላም። ያ ሰላም ደግሞ በእኩልነት በነፃነት እና በፍትህ ጥበቃና ከለላ ውስጥ ሆነን ሁላችንም የምንፈልገው ነገር ነው። የጋራ ነገሮቻችን ላይ እናተኩርና የእርስ በርስ ግጭታችንን እናቆም ነው የምለው። አሁን ከሰሜን ኢትዮጵያ ጦርነት ጀምሮ በየአካባቢው የሚከሰቱ ጥቃቶችም ግጭቶችም ወዴትም አያደርሱ ነው። ስለዚህ በተቻለ መጠን የጋራ የሆነ ጠላት አለን፣ ድህነት። በተቻለ መጠን የጋራ የሆነ ጠላት አለን፣ አለመደማመጥ፣ አንዱ አንዱን የማጥፋት ፍላጎት፣ ስግብግብነት ነው። በነገራችን ላይ የግጭቶቻችን መሰረታዊ መንስኤ ባክግራውንዱን ብታጠናው የኢኮኖሚ ፍላጎት፣ አንዱ ከሌላው የበለጠ ለመጠቀም የመፈለግ ነው። በዚህ መሃል የበለጠ ለመጠቀም ፈልገህ ከገዛ ወንድምህ ጋር የምትፈጥረው ግጭት ምንም እንዳትጠቀም ነው እያደረገ ያለው። ስለዚህ ምንም ላለመጠቀም እየተጋጨን ከምንኖር ሰላም ፈጥረን ያለንን ሁላችንም ኢንጆይ የምናደርግባት ሰላማዊት ሀገር ትኑረን ነው በቃ መልእክት የሚሆነው። ከመሰናበታችን በፊት እኔ ደግሞ እንደ ማስታወሻም እንዲሆነኝ ብፈርምልኝ። ዋው እሺ። ሱራፌል ጥላይ ደማሱ ነው ሙሉ ስም። ምን እንደጻፍኩ ብታቅ። ታንክ ዩ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አክብረህ ስለጠራኸኝ ከልብ አመሰግናለሁኝ። በርታ። አመሰግናለሁ በጣም። የዛሬው ሰላም ኢትዮጵያ አበቃ። ከአሻም ቴሌቪዥን በተጨማሪ ሰላም ኢትዮጵያዊ ሱራፌል ብላችሁ ብትገቡ በእነዚህ ማህበራዊ ድረገጾች ላይ ያገኙናል። የዩቲዩብ አድራሻም አለን። ሰብስክራይብ ያድርጉም። በተረፈ ሳናውቅ ተሳስተን አውቀን ተደፋፍረን የጠፋነው ካለ ይቅር በሉን።
ተዋዶ እንጂ ተጋድሎ የቆመ ሀገር የለምና ከጦርነት ይልቅ ሰላምን ከጸብ ይልቅ ፍቅርን እንስበክ። ሰላም ያክርመን በፍቅር ያኑረን የሳምንት ሰው ይበለን። አሜን። ሰላም ኢትዮጵያ።